ሰላም ጤና ይስጥልኝ ተመልካቾቻችን። ከቀናት በፊት እንደምናውቀው ጤና ጥበቃ ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱንና የበሽታው ምንነት በማረጋገጥ ላይ መሆኑን መግለጹ ይታወቃል። በቀደመው ፕሮግራማችንም እኛም በዚህ በአጠቃላይ የህመሞች ስብስብ በሆነው በቫይራል ሄሞራጂክ ፊቨር ህመም ዙሪያ መንስኤዎቹን፣ ምልክቶቹንና የመከላከያ መንገዶቹን አንስተን ገለጻ አድርገናል። አሁን ደግሞ ትናንት ጤና ጥበቃ ሚኒስቴር በሰጠው መግለጫ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ በተሰራው የዘረመል ምርመራ መሰረት የበሽታው መንስኤ የማርበርግ ቫይረስ መሆኑን መለየት ችለዋል። የማርበርግ ቫይረስ የቫይራል ሄሞራጂክ ፊቨር ህመም ከሚያመጡ 7ቱ የህመሞች ስብስብ ውስጥ አንዱ ሲሆን በመግለጫውም ይህ የተገኘው ቫይረስ በሌሎች የአፍሪካ ሀገራትም ከዚህ በፊት ከተከሰተው ጋር ተመሳሳይ ዝርያ ያለው መሆኑን ገልጸዋል። እንግዲህ ይሄ የማርበርግ ቫይረስ ሄሞራጂክ ፊቨር የመድማትና የትኩሳት በሽታ የሚመጣው ፊሎቨርዴ ከሚባሉ የቫይረስ ቤተሰቦች ነው። እነዚህ የቫይረስ ቤተሰቦችም የኢቦላ ቫይረስ ህመምን የሚያመጡ የቫይረስ ዝርያም አላቸው። ስለዚህ ኢቦላና ማርበርግ ቫይረስ ተመሳሳይ ቤተሰብ ባላቸው ሁለት የተለያዩ ቫይረሶች የሚከሰቱ ህመሞች ናቸው። ኢቦላና ማርበርግ ህመም ማለት ነው። ለዛ ነው በብዛት ተመሳሳይነት ያላቸው የህመም ምልክቶች ያሏቸው። በበቀደም ፕሮግራማችንም እንደገለጽነው ቫይራል ሄሞራጂክ ህመሞች መንስኤ ቫይረሶች ናቸው። ዋነኛ ተሸካሚዎች ደግሞ የነዚህ ቫይረሶች ዋነኛ ተሸካሚዎች ደግሞ እንስሳቶች ናቸው። የሚተላለፈው በመጀመሪያ ከእንስሳት ወደ ሰው ነው ማለት ነው። ስለዚህ የዚህ የማርበርግ ቫይረስ ደግሞ በተፈጥሮ የሚገኘው ፍሩት ባት በተሰኙ የሌሊት ወፍ ዝርያዎች ውስጥ ነው። ፍሩት ባት የሚባሉት የሌሊት ወፍ ዝርያዎች ደግሞ የሚገኙት በሞቃታማው የአፍሪካ ሀገራት፣ ኤዥያ እና አውስትራሊያ ውስጥ ነው። ፍራፍሬም ዋነኛ ምግባቸው ስለሆነ ነው ለዛ ፍሩት ባት ወይም የፍራፍሬ የሌሊት ወፍ የተባሉት። እንግዲህ አንድ ግለሰብ እነዚህ የሌሊት ወፍ አይነቶች ባሉበት አካባቢ፣ ዋሻዎች ውስጥ እና ሌሎችም አካባቢዎች ውስጥ በተደጋጋሚ ከተገኘ ቫይረሱ በተለያዩ ንክኪዎች ሊተላለፍበት ይችላል። ከዛ ከሰው ወደ ሰው የሚተላለፈው ደግሞ ልክ እንደ ኢቦላ ቫይረስ በደምና በተለያዩ የሰውነት ፈሳሾች ቀጥታ ንክኪ ሲሆን ይህንን ህመም የሚያስተላልፉ የሰውነት ፈሳሾች የምንላቸው ደግሞ ላብ፣ ምራቅ፣ ሽንት፣ ሰገራ፣ ከአፍና ከአይን የሚወጡ ፈሳሾች፣ የጡት ወተት፣ የወንድ የዘር ፈሳሾችንም ያጠቃልላል። እንዲሁም በሽታው አስክሬን ያለ ጥንቃቄ ለቀብር በሚዘጋጅበት ሂደት ውስጥም ሊተላለፍ ይችላል። በተጨማሪም ለዚህ ህመም ዋነኛ ተጋላጮች የጤና ባለሙያዎች ናቸው። ታማሚዎችን ሲያክሙ፣ ምርመራ ሲያደርጉ ሊያዙ ይችላሉ። ለዚህም በእርግጥ ሙሉ በሙሉ የመከላከያ ልብሶችንና ሌሎች መሳሪያዎችንም እንዲጠቀሙ ይደረጋል። ስለሆነም ሁሌም ለጤና ባለሙያዎች የሚገባቸውን ክብር ልንሰጣቸው ይገባል ላለው በዚሁ አጋጣሚ ወደ ጉዳያችን ስንመለስ የማርበርግ ቫይረስ የመተላለፊያ መንገዶችን እንግዲህ ያየን። ሌላው በጣም አስገራሚ የሆነው የመተላለፊያ መንገድ ደግሞ ከበሽታው ያገገመ ወንድ ታማሚ የዳነ ታማሚ ከበሽታው ቫይረሱ በወንድ የዘር ፈሳሽ ውስጥም ለ7 ሳምንታት ሊቆይ ይችላል። ስለዚህ እስከዛ ድረስ ለ7 ሳምንታት ድረስ ከትዳር አጋሩ ጋር ጥንቃቄ ያለው ጾታዊ ግንኙነት ማድረግ ይኖርበታል ማለት ነው። የማርበርግ ቫይረስ ምልክት እስከሚያሳይ በሰውነታችን ውስጥ ከ2 እስከ 21 ቀን ሊቆይ ይችላል። አንድ ሰው በሽታውን ሊያስተላልፍ የሚችለው ልክ ምልክቶችን ሲያሳይ ነው። ምልክቶቹም በቀደም ቪዲዮአችን እንደጠቀስነው እንደሌሎች የቫይራል ሄሞራጂክ በሽታዎች አይነት ሲሆን ከዛ በተጨማሪ ግን በመጀመሪያ ቀን ህመሙ ሲጀምር ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ከፍተኛ የሆነ የህመም ስሜት እና የጡንቻ ህመም ይኖራል። በሶስተኛው ቀን ደግሞ ከባድ የሆነ የሆድ ቁርጠት፣ ማቅለሽለሽ፣ ተውከት፣ ተቅማጥ ያስከትላል። ቀላ ያሉ የሰውነት ሽፍታዎችም ሊወጡ ይችላሉ። በ5 እስከ 7 ቀን ውስጥ ደግሞ በተለያዩ የሰውነት አካላቶች ውስጥ መድማትን ያስከትላል። በአፍ ደም ማስታወክ ሊሆን ይችላል። በሰገራ፣ ከአፍንጫ፣ ከድድ እና ከማህፀን በኩልም ደም ሊፈስ ይችላል። በወቅቱ ህክምና ካልተደረገለት ምልክቱ ከታየ ከ8 እስከ 9 ቀን ውስጥ ለሞት ሊያደርሰን ይችላል። ለሞት የሚያደርሰው ደግሞ ዋነኛ ምክንያት ከባድ የደም መፍሰስና የውስጥ አካላቶቻችንን በከፍተኛ ጉዳት ስራ ስለሚያቆሙ ነው።
ህክምናው ምንድነው ስንል ደግሞ ልክ እንደ ኢቦላ በሽታ የድጋፍ ህክምና ወይም ሰፖርቲቭ ኬር ነው የሚሰጠው። ይሄ ነው የሚባል በቀላሉ ሊያድን የሚችል መድኃኒት እስካሁን ድረስ አልተገኘለትም። ነገር ግን አንድ ሰው ወዲያውኑ የመጀመሪያ የህመም ምልክቶችን ሳይ በአፋጣኝ ወደ ጤና ተቋም ከሄደ በቀላሉ ሊያገግም ይችላል። የድጋፍ ህክምና የሚያካትተው ምንድነው የድጋፍ ህክምና ስንል በዋነኝነት የወጣውን የሰውነት ፈሳሽ በግሉኮስ መተካት፣ በባለሙያ ክትትል ማድረግ፣ ተጓዳኝ ነገሮችን ማከምን ያካትታል ማለት ነው። የድጋፍ ህክምና እንዳስፈላጊነቱ ደግሞ የትኩሳት ማብረጃ እና የህመም ማስታገሻዎችን መስጠትም ይጨምራል። በጣም ደም መፍሰስ ባጋጠማቸው ሰዎች ላይ ደግሞ ደም ይተካላቸዋል ማለት ነው። በዚህ አጋጣሚ እንደው ሁላችንም ደም መለገስን ባህላችን ብናደርግ ብዬ ጥሪን አቀርባለሁ። በዚህ ህመም ብቻ ሳይሆን በዋነኝነት እንደውም እናቶች በወሊድ ጊዜ እንዲሁም ሌሎች ሰዎች በተለያዩ ህመሞች ጊዜ ደም ሊያስፈልጋቸው ይችላል። ስለዚህ ሰዎችን ከሞት ለመታደግ እኛም የራሳችንን አስተዋጽኦ ብናደርግ ጥሩ ነው። ምክንያቱም ደም መለገስ ምንም አይነት የጤና ጉዳት ስለማያመጣ ማለት ነው። በመጨረሻም የመከላከያ መንገዶችን ስናይ አንደኛ ህመሙ ከተያዘ ሰው ደምና ማንኛውም አይነት የሰውነት ፈሳሾች ጋር ንክኪ ማቆም። ሁለተኛ ህመሙ ከተያዘ ሰው የሰውነት ፈሳሽ ጋር የተነካኩ ማንኛውም እቃዎችን አለመንካት። ሶስተኛ ከህመሙ ካገገመ ወንድ ጋር ቫይረሱ በዘር ፍሬው ውስጥ ተመርምሮ እንደሌለበት እስከሚታወቅ ድረስ ጥንቃቄ የጎደለው ጾታዊ ግንኙነት አለማድረግ። አራተኛ በሽታው በተከሰተበት ቦታ የሌሊት ወፎች የሚገኙበት አካባቢ መራቅ። በዋነኝነት ደግሞ የመጀመሪያ የህመሙ ምልክቶችን ስናይ ወዲያውኑ ወደ ህክምና ተቋም መሄድ ናቸው እንግዲህ የመከላከያ መንገዶቹ። ስለዚህ ተመልካቾቻችን ሁላችንም እነዚህን ከላይ ጠቀስናቸውን የጤና ጥበቃን የጥንቃቄ መንገዶችን በስነ ስርዓት ከተከተልን በሽታውን በቀላሉ መክታት እንችላለን። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ለወዳጅ ለዘመድ ሼር ያድርጉላቸው። ሰብስክራይብ፣ ላይክ በማድረግ ያበረታቱን። እናመሰግናለን።